ህመም የሚፈጥር ስሜት ጉዞ ወደ ደስታ ከተሰኘው መጽሐፍ እንዳገኘ ነው። በዚህ ባለንበት ዘመን ሰዎች ህመም በሚፈጥሩ ውስጣዊ ስሜቶች እየተሰቃዩ ይገኛሉ። ለብስጭት የሚዳርጋቸውን ጭንቀት፣ ውጥረት፣ ሐሳብ፣ ትካዜ፣ ሐዘን፣ ፍርሃት፣ ንዴት ሌላም እያስተናገዱ ይገኛሉ። በጣም ብዙ ሰው እንዲህ አይነት ነገሮች በዚህ ዓለም ዱንያ ሰው የተፈጠረው ለስቃይና ለእንግልት እንደሆነ ደስታ የሚገኘው በጀነት ውስጥ ብቻ ነው በሚል ይረዳል። እንዲህ ያለው አስተሳሰብ በመሰረቱ ስህተት ነው። ኃያሉ አላህ እንዲህ ይናገራል። ቁርአንን ባንተ ላይ እንድትቸገር አላወረድነውም። ከወንድ ወይንም ከሴት እርሱ አማኝ ሆኖ በጎን የሰራ መልካም ኑሮን በርግጥ እናኖረዋለን። ይሰሩትም ከነበሩት ነገር በመልካም ምንዳቸውን እንመነዳቸዋለን። ይህ የማይሻር የሆነ የኃያሉ አላህ የተስፋ ቃል ነው። ይህ እውነታ ከላይ የተጠቀሰውን የአንዳንድ ሰዎች አረዳድ የሚቃረን ነው። መልካም ኑሮን በርግጥ እናኖረዋለን ምን ማለት ነው? ይሄ ደስተኛ መሆን ምንም አይነት ችግር የሌለው ኑሮ ማለት ነውን? የተረጋጋ ህይወት እናኖረዋለን ማለት ነው። ምክንያቱም ደስታ የሚገኘው ከተረጋጋ ህይወት ነውና ነው። ወጣት ወንዶች፣ ሴቶች፣ ትልልቅና ትናንሽ ሆነው የደስተኝነት ህይወትን ያጣሉ። ደስታ ያጡበት ሚስጥር ደግሞ አያውቁትም። የደስታዎቻቸው ምንጭ በሚከተሉት ነገሮች ውስጥ ተሰውሮ ይገኛሉ። አንደኛ፣ የተስተካከለ የሆነ ጅማሮ። ያለምንም ማቅማማትና ማፈግፈግ የትላንት የዛሬም ሆነ የነገ ህይወትን በሙሉ ለአላህ በመስጠት ለደስተኛ ህይወት እቅድ ካወጣ ማለትም በኃያሉ አላህ ፍቃድ ገና ከመነሻው ወደ ጀነት የሚያደርሰን መንገድ ከዘረጋ እውነተኛ የሆነና የተረጋጋ ህይወት ሊያስገኝልህ የሚችል ትክክለኛ በሆነው ጅማሮ ጉዞህን ጀምረሃል ማለት ነው። ለጉዞህ ጅማሮ የፀሐይ መውጫ ተምሳሌት የሆነውን ብርቱካናማ ከለር ስጠው። በዚህ ዙሪያ የምናደርገው ቆይታ በአንድ ትረካና በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ልንጀምረው እንችላለን። ትረካው የሚከተለው ነው። አንድ በምዕራቡ ዓለም ውስጥ ይካሄድ የነበረ የእርስ በርስ ጦርነት ወቅት የጦር መሳሪያ ይነግድ የነበረ ባል የነበራት ሴት ነበረች። ይህ ሰው በዚህ የጦርነት ወቅት በነገደው የጦር መሳሪያ በርካታ ሀብት ማካበት ቻለ። ጦርነቱ ጋብ ባለ ቁጥር ሰውየው ንግዱ እንዳይቀዘቅዝ በሚል ጦርነቱ በአዲስ መልኩ እንዲጋጋል ያደርግ ነበር። ሰውየው ገበያው የሚደራለት በሰው ደምና ነፍስ አማካኝነት ነበር። ሚስቲቱ በተለይ በመኝታዋ ሰዓት በፍርሃት ባህር ውስጥ መስጠም ጀመረች። የተለያዩ የሞት መንፈሶች የሚያሳድዷት ይመስላታል። ይህቺ ሴት ሌሊት ከሚያሳድዷት የሞት መንፈሶች ለመሸሽ ስትል 500 ክፍሎች ያሉት ግዙፍ ቪላ ቤት ገነባች። በነገራችን ላይ ይህ ቤት አሁን ቤተ መዛክር ሆኖ በመጎብኘት ላይ ይገኛል። እኔም ጎብኝቻለሁ ይላሉ ጉዞ ወደ ደስታ የተሰኘው መጽሐፍ የጻፉት ደራሲ። ነገር ግን ሴትዮዋ ከሞት መንፈሶቹ ሸሽታ ለማምለጥ አልተሳካላትም። ዘውትር በአስፈሪ ህይወትና በቅጣት ውስጥ ለመኖር ተገደደች። የዚህ ሴት ቀልብ በምንም አይነት መረጋጋት አልቻለም። ማንም ምንም ሳይነካት እንዲሁ እንደባከነች ባልጋዋ ላይ ሞታ ተገኘች። እየፈራች ኖራ እየፈራች ሞተች። አረ ለመሆኑ ሌላው ቀርቶ ዱንያ በሙሉ በእጁ ውስጥ ቢሆንም እንኳ አንድ ሰው ከኃያሉ አላህ እስከራቀ ድረስ ደስተኛ ሆኖ ለመኖር ይችላልን? ከዚህ በተቃራኒ ከሆነ ግን ነፍስ የተረጋጋ ትሆናለች። ረቢያ ቢን ከዓብ አልአስለሚ የዘገበው አንድ ሐዲስ አለ። ረቢያ እንዲህ ይላል፣ እኔ አላህ መልእክተኛን ሰለላሁ ዐለይሂ ወሰለም አገለግል ነበር። የቀን ውሎዬን በሙሉ የማሳልፈው እርሳቸውን በማገልገል ነው። ኢሻ ሰግደው እስከሚጨርሱ ድረስ እያገለገልኳቸው ላለሁ። ከበራቸው አጠገብ እቀመጥና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ የሚፈልጉት ነገርና እኔ ማግዛቸው ነገር ይኖር ይሆን ብዬ አስባለሁ። ደግሞም ሁሉ ጊዜ አላህ ሆይ ጥራት ይገባ፣ አላህ ሆይ ጥራት ይገባ፣ አላህ በምስጉንነቱ ጥራት የተገባው ነው ሲሉ አድምጣቸዋለሁ። በሰላቱ ውስጥ ሩኩዕ ሲያደርጉ ደግሞ አላህ ሆይ
ጆሬ፣ አይኔ፣ አንጎሌ፣ አጥንቴ፣ ደም ስሬ ላንተ ዝቅ ብሎ አጎነበሰ በማለት ከጌታቸው ጋር ሲንሾካሾኩ ሰማ ነበር። ሁልጊዜ እንቅልፍ አሸንፎኝ እስከምተኛ ድረስ በዚህ መልኩ አብሬያቸው አሳልፍ ነበር። እርሳቸውን እንዲህ ማገልገሌን ተመለከቱና አንድ ቀን እንዲህ አሉ። ረቢያ ሆይ የምትፈልገውን ጠይቀኝና እሰጥሃለሁ። እኔም እንደዚሁ አልኳቸው። አንተ ያላህ መልእክተኛ ሆይ ትንሽ ይጠብቁኝ ላስብበትና አሳውቆታለሁ። ከዚያም ትንሽ አሰብ አደረኩና ዱንያ ላፊ ጧፊ መሆኗን ደግሞም በቂ የሆነ ኑሮ እንዳለኝ በመገንዘብ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለአኺራ የሚበጅ ነገር በጠይቃቸው ይሻላል፣ እርሳቸውም ደግሞ አላህ ዘንድ ከፍተኛ ቦታ ያላቸው ሰው ናቸው በማለት አሰብኩና ወደ እርሳቸው ሲሄድ ረቢያ ሆይ ምን ወሰኝ ካሉኝ እኔ መልሼ እንዲህ አልኳቸው። አሁን ያላህ መልእክተኛ በጀነት ውስጥ የእርሱን ጓደኝነት እፈልጋለሁ። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም ረቢያ ሆይ ይህን ያዘዘህ ማን ነው አሉኝ። እኔም የለም እርሱም በእውነት በላኮት ጌታ እምላለሁ፣ ማንም ይህንን ያዘዘኝ የለም፣ ነገር ግን የፈለከውን ጠይቀኝ እሰጥሃለሁ ሲሉኝ እርሱ በአላህ ዘንድ ያሉትን ከፍተኛ ቦታ አሰብኩ። ዱንያ ደግሞ አላፊ ጠፊ መሆኗን እንደዚሁም እኔ በቂ የሆነ ኑሮ እንዳለኝና እንደሚኖረኝም ተገነዘብኩ። ከዚያም ለምን ለአኺራ የሚበጀኝን ነገር አልጠይቃቸውም በማለት ወሰንኩ አልኳቸው። ነብዩ ሰለላሁ ዐለይሂ ወሰለም አዳመጡኝና ይላል ረቢያ ረዘም ላለ ጊዜ ዝም ካሉ በኋላ እንዲህ አሉኝ። እሺ እኔ አደርጋለሁ፣ ነገር ግን አንተ ለአላህ ሱጁድ በማብዛት አግዘኝ አሉት። ሱጁድ በአላህ እንድንረጋጋ የሚያደርገን ቁም ነገር ነው። አሁን እኛ ደስታን ልናረጋግጥ የምንችልበት የመጀመሪያው ክፍል ላይ እንገኛለን። ከላይ ነብዩ ሰለላሁ ዐለይሂ ወሰለም ለረቢያ የለገሱት ምክር በተግባር ላይ ካለዋልክ ደስታን ልታገኝ አትችልም። እርካታ ልታገኝና ልትረጋጋ የምትችለው ይህን በማድረግ ነው። አሁን አንተ እዚህ ጋር ራስህን መጠየቅ አለብህ። ያንተ ሁኔታ የሚቀራረበው ከትረካው ጋር ነው ወይንስ ከሐዲሱ ጋር? ማንነትህን በደንብ ተገንዝበሃዋልን? ነፍስህን አውቀሃዋልን? ነፍስህ የተረጋጋ ወይንስ ውጥንቅጡ የወጣ ነው? ራሱን የማያውቅ ሰው ደስተኛ ሊሆን ይችላልን? ነፍሱን የማያውቅ ሰው እንዴት ደስተኛ ሊሆን ይችላል? ለምሳሌ ያህል ሞባይል የሚስጥር ኮድ ወይንም ፓስዋርድ ይኖራል። አንተ ይህን የሞባይልህን ኮድ አታውቀውም እንበልና ሌላ የሚያውቀው ሰው ተጠቅሞበት ስልኩ የቆጠረው የክፍያ ደረሰኝ ባንተ ላይ ቢመጣብህ ምን ትል ነበር? ልክ እንደዚሁ በዕለተ ትንሣኤ አንተም ማታውቀው አካል ሸይጣን ባንተ ነፍስ ተጠቅሞና አጥፍቶ እዳውን ሲያመጣብህ ልትደነግጥ ትችላለህ።